ስራ ሞልቷል ዱባይ ላይ። ቤት ውስጥ መቀጠር አትፈልጉም። የማንም ናይጄሪያ ሲያጫውታችሁ ይውላል። እሱም የሚከፍልሽ ለምታጨሽው ሺሻ ብቻ ነው የሚከፍልሽ። ሆድሽን እንኳን አይሞላልሽ። እካክ ሆድሽን እንኳን አይሞላልሽ። አብዛኞቻችሁ አሰዳቢ አበሻን አሰደባል። ለመጀመሪያ ጊዜ አበሻ በናይጄሪያ የተሰደበው ዱባይ ላይ ለመጀመሪያ ጊዜ አበሻ ሴትን ያዋረዳችሁ እናንተ ግሞች ዱባይ ላይ ነው። አበሻ ሴት ኢትዮጵያዊ ሴት ማለት ርካ ቀላል ናት ብሎ የሰደበን ዱባይ ላይ ማንም ሰድቦን አያውቅም። ማንም ሌላ ቦታ ላይ አበሻን የሰደበ ናይጄሪያዊ የለም። እነዚህ ግም ሸርሙጣ ሀገር አሰድቡ ቆሻሾች አማረብን ብላችሁ ስትበላቀጡ ትውላላችሁ። አለሌውላ በጣም የሚያሳዝነኝ ዱባይ እንዳየነው እንግዲህ ዱባይ የሄደ ዲያስፖራ ሁላ ሳያለቅስ አይመጣ። ቆይ በሰብስክራይብ አደርጋለሁ። የዱባይ ሸርሙጦች እየገቡ ለቅሶ እየላኩ ስለሆነ በሰብስክራይብ አድርጌ ረግጥሻለሁ። አንቺ ሴተኛ አዳሪ መረን ባለጌ እካክ ቤተሰቦቻችሁን የረሳችሁ ከሸርሙጥና ውጭ ሌላ ስራ የሌላችሁ ቆሻሻ። እኔ የሚቆጨኝ ለእናንተ ብዬ አንዲት ሴት ምንም ያላረገች ዮኒ ማኛ ሰደበኝ ያለችው በጣም አዘንኩኝ። ዮኒ ማኛ ለእናንተ ለዱባይ አለሌዎች ብዬ የሆነችን ሴት ኢንተርቪው ስትደረግ አብዛኛው አበሻ ሴቶች ሽርሙጥና ነው የሚሰሩት ያለችው መስደቤ ቆጨኝ። አለሌ እካካ የናይጄሪያ መጫወቻ ሆናችሁ አረፋችሁት። ሌሎቹ ክበሩልኝ፣ ሌላ ቦታ ያላችሁ በሙሉ ክበሩልኝ። እውነቴን ነው የማወራው። ይህን ስናገር ሁሉንም የዱባይ ሴት እያልኩ አይደለም። ማንነትሽን ታውቂያለሽ። ሴተኛ ዳሪዎቹ ሁሉንም እያልኩ አይደለም። ሴተኛ ዳሪዎቹ ቲክታክ ላይ መጣችሁ የምትሸረሙጡት እናውቃቸዋለን። አለሌ ዱርዬ፣ ቤተሰብ አሰዳቢ፣ ወንድ ስትቀልቡ የምትውሉ እከኮችን አይተናል። አደባባይ መጣችሁ ራሳችሁ ባልቀምተናል እንቀማለን ባልሽን ቀማለው እያሉ በአደባባይ የሚያወሩት የዱባይ ሴቶች ናቸው።